የኮሶ ትል በውስጣችን እስከ 20 ዓመት ሊኖር እንደሚችል ያውቃሉ? ይህ ብቻ አይደለም አስገራሚው ነገር፣ የኮሶ ትል በውስጣችን አድጎ እስከ 15 ሜትር ርዝመቱ ሊደርስ ይችላል። የኮሶ ትል ብዙውን ጊዜ በአንጀት ግድግዳ ላይ ይጣበቃል። የኮሶ ትል ለጤናችን አስጊ ነው። አብዝተው የጥሬ ስጋን በሚመገቡ እንዲሁም አሳን በሚያዘወትሩ ሰዎች በምግብ ወይም ደግሞ በመጠጥ መበከል የኮሶ ትል በውስጣችን ይፈጠራል። የኮሶ ትል ውስጣችን እንዳለ ልናቅ የምንችልበት ምልክቶች አሉ። የድካም ስሜት ከተሰማን፣ የሆድ ህመም፣ ኪሎ መቀነስ፣ ራሳችን ማዞር፣ ተቅማጥ፣ ሰገራ ላይ አነስ ያለ ትል መቀላቀል፣ እንቅልፍ ላይም ተጽዕኖ በማምጣት እንቅልፍ ለመተኛት መቸገር። ይህ የኮሶ ትል በእኛ ላይ የሚያደርሰው የጤና እክል ነው። የኮሶ ትልን በአስተማማኝነት ለመፈወስ ወይም ከውስጣችን ለማስወጣት ከተፈጥሮ እጽዋት የተጠቀሙ መድኃኒቶችን እንጠቀማለን። ጤና ይስጥልን። ሐኪም ሙራድ መሐመድ ነኝ ከእናት የባህል ሕክምና መስጫ ማዕከል። ዛሬ ይዘንላችሁ የመጣ ነው ለኮሶ ትል መፍትሄን ይዘንላችሁ መጥተናል። የኮሶ ትልን ለማስወገድ የምንጠቀመው መድኃኒት ይህ ሲሆን አወሳሰዱም ጠዋት ላይ 1 ሾርባ ማንኪያ መድኃኒት ጠዋት በባዶ ሆድ በሩብ ውሃ በጥብጦ መጠጣት ነው፣ ወይም ደግሞ በ1 ብርጭቆ ውሃ በጥብጦ መጠጣት ነው። ይህን ከተወሰደ ከተወሰኑ ደቂቃዎች በኋላ የተወሰነ ተቅማጥና ትውከት ሊኖረው ይችላል ማለት ነው። በዚህ አይነት መንገድ ሙሉ ለሙሉ የኮሶ ትል ካለ እንዲወገድ ይደረጋል ማለት ነው። ይህንን መድኃኒት የወሰዱ በኮሶ ትል ተጠቅተው የነበሩ ሰዎች መድኃኒቱን ከተጠቀሙ በኋላ ሰገራ ሲጠቀሙ የሞተው የኮሶ ትል ሲወጣ ሲመለከቱ ድንጋጤ ውስጥ ይገባሉ። ይህ አካል በእኔ ውስጥ ነበረ ብለው ማለት ነው። የኮሶ ትል ተጠቂ የሆነ ማንኛውም ሰው በነገራችን ላይ ብዙውን ጊዜ የጥሬ ስጋና የአሳ ተመጋቢ የሆኑ ሰዎች ላይ ብዙውን ጊዜ ይከሰታል። ለኮሶ ትል አስተማማኝ ፈውስ ሲፈልጉ ደግሞ እናት የባህል ሕክምና ማዕከል ተመራጭ ቦታ ነው። ይምጡ፣ ለህመምዎ አስተማማኝ መፍትሄ እንስጦታለን። እናት የባህል ሕክምና መስጫ ማዕከል በዩቲዩብ መጥተናል። ዩቲዩብ ላይ እናት የባህል ሕክምና ብለው ሰብስክራይብ ያድርጉ። ቤተሰብ ይሁኑ። የምንለቃቸው የተለያዩ ትምህርቶችን በዛ ያገኛሉ ማለት ነው። እናት የባህል ሕክምና መገኛችን ቤተል ቢጫ ፎቅ ፊት ለፊት 20 ሜትር ገባ ብሎ ነው። ለበለጠ መረጃ በ0948 48 46 57 ላይ ደውሉልን። እናመሰግናለን።